አዘዝልኝ ወቅና በውል መቀበል እንዳለ በመስጠት መካከል አታጣይኝ ነፍሴ አታድርጊኝ ክፉ አልሐምዱሊላህ ነው የመሰደቅ ትርፉ ባቡል ኸይር ባቡል ኸይር ባቡል ኸይር ባቡል ኸይር የደግነቱ በር ባቡል ኸይር ባቡል ኸይር ባቡል ኸይር ባቡል ኸይር የደግነቱ በር አዙሪቷ በዝቶ ይቻለም ባትገራም መሰሰት ነው እንጂ መስጠት አያስፈራም መስጠት አያስፈራም ስንቱ ወድቆ ያየ መጣችሁ ተማሪዎች ስሜ ሀናን ይባላል። አሁን ያለነው ባቡል ኸይር የበጎ አድራጎት ድርጅት ውስጥ ነው። ድርጅታችን ባቡል ኸይር ለተቸገሩ ወገኖች በየቀኑ የተዘጋጀ ምግብ ወይም የበሰለ ምግብ በምሳ ዕቃ ይዘው እንዲሄዱ የሚያደርግ ድርጅት ነው። እሺ ተመጋቢዎቻችን ወይም ቋሚ የምናግዛቸው ሰዎች በየቀኑ ይመጡና እዚህ አዳራሽ አረፍ ብለው ምሳ ዕቃ ምግባቸው ምሳና እራታቸውን በምሳ ዕቃ ቋጥረው ይዘው እንዲሄዱ ይደረጋል ማለት ነው። ግልጽ ነው? እሺ የምናግዛቸው ሰዎች እዚህ ቤት አካል ጉዳተኞች አሉ፣ አረጋውያኖች አሉ፣ የቲም አሳዳጊ ወይም ወላጅ የሌላቸው እናቶች አባት የሌላቸውን ልጆች እናግዛለን። እርጉዝ ሴቶች የሚያጠቡ እናቶችን እዚህ ሰፖርት እናደርጋለን ማለት ነው። ግልጽ ነው? ይሄ የምናየው ቦታ ምግብ አዳራሻችን ነው። ምግብ የሚቋጠርበት ጠረጴዛ ደግሞ ይሄ ነው ማለት ነው። ወጥ ቤቱ ደግሞ አሳያችኋለሁ። ለ5000 ሰዎች ነው ቋሚነት እዚህ ቤት እናግዛለን። ሙስሊሞች ክርስቲያኖች የሚያደርጉበት ድርጅት ነው። አንድ ሰው ሲቸገር እናንተው ተማሪዎች ናቸው አይደለ? ልብስ የሰፋችሁ የጠበባችሁ ካለ ንጹህ ነገር ሲሆን ለተቸገሩ ሰዎች መስጠት ይኖርባችኋል። እዚህ ደግሞ መጋዝና አስቤዛ ልክ ሰዎች እናንተ እንዳመጣችሁልን እናንተ አሁን አመጣችሁልና አግዛችሁናል። ለምስኪኖች ምስኪኖች እንዲበሉ የተራቡት እንዲበሉ ይዛችሁ መጣችኋል። አላህ ይስጥልን፣ አላህ ያሳድጋችሁ። ያው ሰዎች ሲያመጡልን እዚህ ነው የምናስቀምጠው። እኔ እናንተንም ተረክበን ወደዚህ መጋዘን እናስቀምጣለን። ከዛ በየቀኑ ምግብ ይሰራል ለተመጋቢዎች። በእነዛ ድስቶች በየቀኑ እየተሰራላቸው ይዘው እንዲሄዱ ወደ ቤታቸው ይደረጋል ማለት ነው። ከካላት ጋርም ያጠቃልላል። ይህ ማለት ሰዎች ከገንዘብ አንፃር ሊሆን ይችላል። አላህ በሚፈልገው መንገድ ትዳራቸውን የሚገነቡ ሰዎች አሉና አቅም እንደሌላቸው ተረጋግጦ እኛም በሀዲያን ይመጣለን። እኛም ለነዛ ቤተሰቦች በሀዲያ ሰጥተናቸው ተጠቅመውበት ይገኛል። አቅም ያለው ቤተሰብ ግን ኪራይ መጠቀም ከሚችል ኪራይ መጠቀም ይችላል። ከዛ በተመሳሳይ ደግሞ እዚሁ ኒካሃቸውን ማድረግ ከቤተሰቦች ጋር ማድረግ እንችላለን የሚሉ እዚሁ ኒካሃቸውን ማድረግ ይችላሉ በክፍያ ማለት ነው። አቅም የሌላቸው ሰዎች ግን እንዳያችሁት ባቡል ኸይር ሁሌም ድግስ ነው፣ ሙሽራው አይወጣበትም። እሷም ቢሏን እሱም ዝቁላ አድርጎ ያለምንም ኮስት ኒካሃቸውን ማሰራት ይሄኛው የባቡል ኸይር የልብስ ማሰልጠኛ ክፍላችን ነው። ሌላ በተጨማሪ ግን ልብስ ስልጠና በስፋት ይሰጣቸዋል። በየ6 ወሩ ከሰለጠኑ በኋላ ምርቃት ይኖራቸዋል ማለት ነው። ይሄኛው ስልጠና ወስደው ብቁ ናቸው ተብሎ ከተረጋገጠ ግራጁዌት ካደረጉ በኋላ እዚህ ፕሮግራም ተደርጎላቸው ስራ መስራት የሚፈልግ ሰው የተለያዩ ጋርመንት ያላቸውን ቤተሰቦች በማናገር ወደ ስራ እንዲገቡ ይደረጋሉ። አይ በግሌ ነው መስራት የሚፈልገው ካለ በግሉ ሰርቲፊኬቱን ይዞ ማንኛውም ቦታ ገብቶ ተቀጥሮ መስራት ይችላል ማለት ነውና አዘዝልኝ ወቅና በውል መቀበል እንዳለ በመስጠት መካከል አታጣይኝ ነፍሴ ልጆቻችን ናቸው። አላህ ያሳድጋቸው። አሜን። ትምህርቱ ማስቸግራቸው፣ ቁርአኑ ማስቸግራቸው፣ አላህ የወሰነላቸው ቦታ እስከሚደርስ ኃይሉን፣ ተምኪኑን፣ እውቀቱን፣ ብላቱን፣ ዘዴውን አላህ ይንገራቸው። አይኑራቸው፣ አላህ ይከድላቸው።
عليكم ورحمة الله وبركاته. ስሜ ሀኒያ ይባላል የመጣሁት ከአምስተኛ ቢ ክፍል ነው ረዛን አካዳሚ ወክዬ ነው የመጣሁት ባለፉት አንድ ወር ስለ በጎነት ወይም መልካምነት ተምረን ነበርና እዚህ የመጣነው ደግሞ ስለ በጎነት በተግባር ልናሳይ ነውና እዚህ በተን ብዙ ነገር ተምረናል እዚህም የመጣነው ተማሪዎች በጎነትን በተግባር እንዲያዩና እንዲማሩ ነው በዚህ በመምጣታችን በጣም ደስ ብሎናል እንወዳችኋለን እናመሰግናለን ሰላም አለይኩም ወራህመቱላሂ ወበረካቱ ስሜ ሂዳያ ወከል ይባላል የመጣሁት ከረዛን ካንፎ ብራንች ነው ይህ ተቋም ሴት ወንድ ጾታ ትልቅ ትንሽ ሳይል እየረዳ የሚገኝ ባቡል ኸይር ነው እና ሌሎችም ሰዎች መተው እንዲረዱ እንጠይቃለን የረዛን ትምህርት ቤት ባለቤትም ይሄንን እድል ስላመቻቸልን በጣም እናመሰግናለን ሁላችሁም እንደምን አረፈዳችሁ እንደምን ዋላችሁ እሺ ዛሬ የመጣነው ከረዛን ትምህርት ቤት ነው የመጣነው በጎነትን ከትምህርት ቤት ባሻገር ወጣ ብለን ማየት አለብን መዘየር መጠየቅ አለብን በሚል እንዳጋጣሚም ብቻ ሳይሆን ይህ ተቋም ትልቅ ተቋምና ብዙ ሰዎችን የሚረዳ ተቋም መሆኑን ስላወቅ ያንን ባቡል ኸይርን መርጠን ዛሬ እናንተ ፊት መተን ለመርዳት እዚህ ተገኝተናል ማለት ነው ዘዝልኝ ወቅና በውል መቀበል እንዳለ በመስጠት መካከል አታጣይኝ ነፍሴ አታድርጊኝ ክፉ አልሐምዱሊላህ ነው የመሰደቅ ትርፉ ባቡል ኸይር ባቡል ኸይር ባቡል ኸይር ባቡል ኸይር በዚህ ስራ የተሳተፋችሁ ሁላችሁም ተማሪዎች አላህ መንዳችሁን እጥፍ ድርብ አድርጎ ወደ ቤታችሁ የምትገቡ አላህ ያድርጋችሁ ኢንሻአላህ አድርጋችሁ ደግሞ ይሄንን ባቡል ኸይር በሰፊው እናንተም የምታስቀጥሉ ተማሪዎች አላህ ያድርጋችሁ ኢንሻአላህ ያው ፕሮግራሙ እዚህም ባትኖርም ታያዋለች ያደረጋችሁትን ነገር ይደርሳታል እኛም ስትመጣ በሰፊው እናስተላልፋለን ያው አላህ ሰውን ያላመሰገነ አላህን አያመሰግንም ነው አይደል ሹክራን ጀዛኩሙላህ ሁላችሁም በጣም እናመሰግናለን የትምህርት ቤቶቹ አስተዳደሮች ስታፎች እንዲሁም ተማሪዎቻችን ከልብ እናመሰግናለን ያው ይሄ ለእናንተ ይሄ ነው ባይባልም ያው ይመጥናል ሳይሆን ኢንሻአላህ ለመበረታታት ለቀጣይ አብረን እንድንሰራ ይሆናል ብለን ሰርተፍኬት አዘጋጅተንላችኋል ማለት ነው ሰርተፍኬቱ ምን ይላል ባቡል ኸይር የበጎ አድራጎት ድርጅት የምስጋና ወረቀት ረዛን አካዳሚ ይህ የምስጋና ወረቀት ስናበረክትሎት ለድርጅታችን ባቡል ኸይር የበጎ አድራጎት ድርጅት ላደረጋችሁልን ሁለንተናዊ አስተዋጽኦ ያለንን ልባዊ ምስጋናችንን እያቀረብን በቀጣይም በምንሰራቸው ስራዎች ከጎናችን እንደሚቆሙ ባለሙሉ ተስፋ ነው ይላል ያው ኢንሻአላህ ለቀጣይም ስራ ሰተናል ሞራል ባቡል ኸይር ከኛ የሚፈልጉት ነገር ማንኛውም ነገር ካለ እኛም ከጎናችን ነው እሺ እናንተ ብቻ ሳይሆን ባቡል ኸይርም ከጎናችን ነን ማለት ነው አላሁ አክበር ያው ከአስቤዛው በተጨማሪ ደግሞ በጥሬ ገንዘብም ይዘው መጥተዋል እነዚህ ተማሪዎች ኢንሻአላህ ሁላችሁም በልባችሁ ቤታችሁን ሆናችሁ ዱአ አድርጉላቸው ኢንሻአላህ ሽክራን ባቡል ኸይር እየሰራ ያለው ስራ ምድር ላይ ካሉት መልካም ስራዎች መካከል እጅግ በጣም የተቀደሰውን መሆኑ ግልጽ ነው። ስለዚህ በራሴና በትምህርት ቤቱ ስም የማቀርበው ምስጋና ይህንን ድንቅና የተከበረ የተቀደሰ ስራ እኛም ተማሪዎቻችንም አይተው ነገ ልክ እንደዚህ አይነት መልካም ስራዎችን እንዲያበረታቱ እድሉን አመቻችቶልን በቂ ጉብኝት ስለሰጠን ምስጋናችን በጣም የላቀ ነው። በርቱ፣ ቀጥሉ፣ ሁሌም ከጎናችሁ ነን ለማለት እወዳለሁ። አመሰግናለሁ።